የሰው ልጅ ጥልቅ ጉዞ ከሴቶች እስከ ንቃተ ህሊና። የሰው ልጅ በምድር ህይወት ታሪክ ውስጥ እጅግ አስገራሚና ውስብስብ ምዕራፍ ነው። በቢሊየን ዓመታት የባዮሎጂያዊ ዝግመት ለውጥ ሂደት ያለፈ ቢሆንም ከእንስሳት ተለይቶ ዓለምን የመለወጥ ኃይል ያለው አስተዋይ፣ ስሜታዊና የጽንፈ ዓለም እንቆቅልሽ ፍጡር ሆኖ ይገኛል። ይህንን አስደናሚ ፍጡር በሳይንሳዊ እውነታዎችና በፍልስፍናዊ መነጽር ስንመለከተው የሰው ልጅ ትርጉም ይበልጥ ይጎላል። የባዮሎጂና የጄኔቲክስን መሰረት አድርገን ስናይ የሰው ልጅ ማንነት የሚጀምረው በሴሎቻችን ውስጥ በሚገኘው ዲኤንኤ በሚባለው የህይወት ኮድ ነው። ሳይንሳዊ ምርምሮች እንደሚያሳዩት ከሆነ የሰው ልጅ ከሌሎች አጥቢዎች ለምሳሌ ከቺምፓንዚዎች ጋር የ98% የጄኔቲክስ ተመሳሳይነት አለው። ሆኖም ያቺ የቀረችው 2% ልዩነት የሰው ልጅ ልዩ አድርጋዋለች። ይህ ልዩነት በተለይም በነርቭ ስርዓትና በአንጎል ግንባታ ላይ የሚታይ ሲሆን የሰው ልጅ ረቂቅ ሀሳቦችን እንደሚያመነጭ፣ ቋንቋን እንደሚጠቀምና የተፈጥሮን ህግጋት ተረድቶ መሳሪያዎችን እንደሚሰራ አስችሎታል። የሰው ልጅ ዝግመተ ለውጥ ትልቁ ስኬት የአንጎሉ መጠንና ብቃቱ መጨመሩ ነው። በተለይ የቅድመ ግንባር ኮርቴክስ ማድረግ ውሳኔዎችን እንድናዘምን፣ የወደፊትን እንድንተነብይ፣ ውስብስብ ማህበራዊ ግንኙነቶችን እንድንመሰርት ረድቶናል። ንቃተ ህሊና፣ ስሜት እና ማህበራዊ ትስስር ምን ይመስላል የሚለውን ስናይ የሰው ልጅ ባዮሎጂያዊ ስብስብ ብቻ አይደለም። እኛም የንቃተ ህሊናና የስሜት ማከማቻ ነን ብሎ ያምናል። ሰው ትላንትን በማስታወስ የሚማር፣ ዛሬን በመገንዘብ የሚኖር እና ነገን በማለም የሚያቅድ ፍጡር ነው። ፍቅር፣ ርህራሄ፣ ደስታ፣ ሐዘንና ተስፋ በህይወታችን ውስጥ ትልቅ ቦታ አላቸው። አንድ ሰው ለሌላ የሚከፍለው መስዋዕትነት የሚያሳየው ደግነት፣ የሚፈጥረው ማህበራዊ ትስስር የሰው ልጅነቱን እውነተኛ መገለጫ ተደርጎ ይወሰዳል። እኔ ማን ነኝ እና ለምን ተፈጠርኩ ብሎ የመጠየቅና የህይወቱን ትርጉም የመፈለግ ባህሪ ለሺህ ዓመታት የቆየ ሲሆን ጥበብን፣ ፍልስፍናንና ሳይንስን እንዲቀስም አድርጎታል። በሌላ መልኩ የሰው ልጅ ታሪክ ተቃራኒ ባህሪያትም አሉት። በአንድ በኩል ዓለምን በሰላም ለማቅለም ሲተጋ፣ በሌላ በኩል በጥላቻና በራስ ወዳድነት ምክንያት ለማጥፋት ሲሰለፍ ይታያል። የሰው ልጅ ከባዮሎጂ ወይም ከቴክኖሎጂ እና የወደፊት ዕጣ ፈንታው ምንድን ነው ስንል በአሁኑ ወቅት የሰው ልጅ ባዮሎጂያዊ ዝግመተ ለውጥን ብቻ ሳይሆን ቴክኖሎጂያዊ ዝግመተ ለውጥን እያከናወነ ይገኛል። ይህ ሂደት በምድር ላይ ያለን ሚና ከአዳኝነት ወደ አስተዳዳሪነት ቀይሮታል። ተፈጥሮን የመንከባከብ፣ ስርዓትን የማስከበርና ህይወትን የማቅናት ኃላፊነት ተጥሎብናል። ዛሬ ላይ ሳይንሳዊ ትንበያዎች እንደሚያሳዩ ከሆነ የሰው ልጅ ወደፊት ከማሽኖች ጋር ይበልጥ የተቆራኘ ወይም ኢንተግሬትድ ሊሆን ይችላል። የሰው ልጅ አእምሮ ከኮምፒውተር ጋር የሚገናኝበት ሙከራዎች፣ የጄኔቲክስ ምህንድስና በዲኤንኤ ላይ ማሻሻያ በማድረግ በሽታዎችን ለማስወገድ አልፎም የሰው ልጅ እድገት እድሜ ለማራዘም አዳዲስ መንገዶች እየተጠኑ ይገኛሉ። ይህ ሂደት የሰው ልጅ ከምድራዊ ፍጡርነት አልፎ የጠፈር ተጓዥ ወደ መሆን ደረጃ ሊያሸጋግረው ይችላል የሚሉ ግምቶችም መላምቶችም አይጠፉም። እዚህ ላይ ግን ትልቁ ፈተና ቴክኖሎጂው ዓለምን እያጠበበ መጥቶ ሰውን ከሰው ሰውንም ከማሽን ጋር እያቆራኘ ባለበት ወቅት ሰው መሆናችንን ሳይረሳ ከለውጡ ጋር አብሮ መጓዝ ተገቢ ነው ብዬ አስባለሁ። በመጠቃለያ ስናይ የሰው ልጅ ፍጹምና የጎደለው ግን ለፍጹምና የሚተጋ በየጊዜው ራሱን የሚቀያየር የሚያሻሽል ድንቅ ፍጡር ነው። ከጥንታዊ አባቶቻችን ጀምሮ እስከ ዛሬ የቴክኖሎጂ ዘመን ድረስ የሰው ልጅ ጉዞ የሚያሳየው ተፈጥሮን ከመላመድ አልፎ ተፈጥሮን
የመለወጥ አቅም እንዳለን ነው። ሳይንስ የሰው ልጅነትን ትርጉም በሴሎችና በሞለኪውሎች ቢገልጸውም በእነዚህ ውስጥ የሚገኘው ያልተገደበ የፈጠራ አቅም፣ የንቃተ ህሊና ጥልቀትና የማይበገረው የተስፋ ስንቅ ግን አሁንም የሰው ልጅን አስደማሚነቱ አይቀንሰውም።